ምዕራፍ 25 አሜስያስም መንገሥ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሠ። እናቱ ዮዓዳን የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔርም ፊት ቅን ነገር አደረገ፣ ነገር ግን በፍጹም ልብ አይደለም። መንግሥትም በጸናለት ጊዜ አባቱን የገደሉትን ባሪያዎች ገደለ። በሙሴም ሕግ መጽሐፍ እንደ ተጻፈ እግዚአብሔርም ሰው ሁሉ በገዛ ኃጢአቱ ይሙት እንጂ አባቶች በልጆች ፋንታ አይሙቱ፣ ልጆችም በአባቶች ፋንታ አይሙቱ ብሎ እንዳዘዘ የነፍሰ ገዳዮችን ልጆች አልገደለም። አሜስያስም ይሁዳን ሰበሰበ፣ በየአባቶቻቸውም ቤቶች ከ1000 አለቆችና ከ100 አለቆች እጅ በታች አቆማቸው። ከ20 ዓመት ጀምሮ ከዚያም በላይ ያሉትን ይሁዳንና ብንያምን ሁሉ ቈጠረ። ለሰልፍም የሚወጡ ጋሻና ጦርም የሚይዙ 300,000 የተመረጡ ሰዎች አገኘ። ደግሞም ከእስራኤል ዘንድ 100,000 ጽኑዓን ኃያላን በ100 መክሊት ብር ቀጠረ። አንድ የእግዚአብሔር ሰው ግን ወደ እርሱ መጥቶ ንጉሥ ሆይ፣ እግዚአብሔር ከእስራኤልና ከኤፍሬም ልጆች ጋር አይደለምና የእስራኤል ጭፍራ ካንተ ጋር አይውጣ። ብትሄድ ግን በእነርሱ ማሸነፍን ብታስብ የመርዳትና የመጣል ኃይል ከእግዚአብሔር ዘንድ ነውና እግዚአብሔር በጠላቶችህ ፊት ይጥልሃል አለው። አሜስያስም የእግዚአብሔርን ሰው ለእስራኤል ጭፍራ የሰጠሁት 100 መክሊት ምን ይሁን አለው። የእግዚአብሔርም ሰው ከዚህ አብልጦ ይሰጥህ ዘንድ እግዚአብሔር ይችላል ብሎ መለሰለት። አሜስያስም ከኤፍሬም የመጡትን ጭፍሮች ወደ ስፍራቸው ይመለሱ ዘንድ ለይቶ አሰናበታቸው። ስለዚህም ቁጣቸው በይሁዳ ላይ ጸና፣ ወደ አገራቸውም በጽኑ ቁጣ ተመለሱ። አሜስያስም በረታ፣ ሕዝቡንም አውጥቶ ወደ ጨው ሸለቆ ሄደ። ከሴይርም ልጆች 10,000 ገደለ። የይሁዳም ልጆች ደግሞ 10,000 ሰዎችን በሕይወታቸው ማረኩ። ወደ ዓለቱም ራስ ላይ አመጧቸው፣ ከዓለቱም ራስ ላይ ጣሏቸው፣ ሁሉም ተፈጠፈጡ። አሜስያስ ግን ከእርሱ ጋር ወደ ሰልፍ እንዳይሄዱ ያሰናበታቸው ጭፍሮች ከሰማርያ ጀምረው እስከ ቤትሖሮን ድረስ በይሁዳ ከተሞች ላይ አደጋ ጣሉ። ከእነርሱም 3,000 ገደሉ፣ ብዙ ምርኮም ማረኩ። አሜስያስም የኤዶምያስን ሰዎች ከገደለ በኋላ የሴይርን ልጆች አማልክት አመጣ። የእርሱም አማልክት የሆኑ ዘንድ አቆማቸው፣ ይሰግድላቸውም ያጥንላቸውም ነበር። ስለዚህም የእግዚአብሔር ቁጣ በአሜስያስ ላይ ነደደና ሕዝባቸውን ካንተ እጅ ያላዳኑትን የአሕዛብን አማልክት ስለምን ፈለግሃቸው? የሚል ነቢይ ሰደደበት። እርሱም ሲናገር ንጉሡ በውኑ አንተ የንጉሡ አማካሪ ልትሆን ሾመንሃልን? ተው፣ ቅጣትን ስለምን ትሻለህ? አለው። ነቢዩም ይህን አድርገሃልና ምክሬንም አልሰማህምና እግዚአብሔር ሊያጠፋህ እንዳሰበ አወቁ ብሎ ተወ። የይሁዳም ንጉሥ አሜስያስ ምክር አደረገና ና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉሥ ወደ ኢዩ ልጅ ወደ ኢዮአካዝ ልጅ ወደ ኢዮአስ ላከ። የእስራኤልም ንጉሥ ኢዮአስ የሊባኖስ ኩርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባ ላከ። የሊባኖስም አውሬ አልፎ ኩርንችቱን ረገጠ። አንተም እነሆ ኤዶምያስን መትቻለሁ ብለህ ኮርተሃል። በቤትህ ተቀምጠህ አንተ ከይሁዳ ጋር ትወድቅ ዘንድ ስለምን መከራ ትሻለህ? ብሎ ወደ ይሁዳ ንጉሥ ወደ አሜስያስ ላከ። የኤዶምያስንም አማልክት ስለፈለጉ በጠላቶቻቸው እጅ አሳልፎ ይሰጣቸው ዘንድ
የእግዚአብሔር ፈቃድ ነበረና አሜስያስ አልሰማም። የእስራኤልም ንጉሥ ኢዮአስ ወጣ። እርሱና የይሁዳ ንጉሥ አሜስያስም በይሁዳ ባለች በቤት ሳሚስ ላይ እርስ በርሳቸው ተያዩ። ይሁዳም በእስራኤል ፊት ተመታ፣ እያንዳንዱም ወደ ድንኳኑ ሸሸ። የእስራኤልም ንጉሥ ኢዮአስ የይሁዳን ንጉሥ የአካዝያስን ልጅ የኢዮአስን ልጅ አሜስያስን በቤተ ሳሚስ ይዞ ወደ ኢየሩሳሌም አመጣው። የኢየሩሳሌምንም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ 400 ክንድ አፈረሰ። ወርቁንና ብሩን ሁሉ በእግዚአብሔርም ቤት ከዖቤድ ኤዶም ጋር የነበሩትን ዕቃዎች ሁሉ የንጉሡን ቤተ መዛግብት በመያዣ የተያዙትንም ወስዶ ወደ ሰማርያ ተመለሰ። የይሁዳም ንጉሥ የኢዮአስ ልጅ አሜስያስ ከእስራኤል ንጉሥ ከኢዮአካዝ ልጅ ከኢዮአስ ሞት በኋላ 15 ዓመት ኖረ። የቀረውም የፊተኛውና የኋለኛው የአሜስያስ ነገር እነሆ በይሁዳና በእስራኤል ነገሥታት መጽሐፍ የተጻፈ